ሃይ እንዴት አመሻችሁ? ዛሬ ይዤ የመጣሁት ስለ ትልቁ አንጀት ካንሰር ነው። የትልቁ አንጀት ካንሰር ወይም ደግሞ ኮሎሬክታል ካንሰር ስለሚባለው ነገር ትንሽዬ ነገር ልበል ብዬ ነው። ምክንያቱም ኮሎሬክታል ካንሰር በጊዜ ከተደረሰበት መዳን ከሚችሉት ካንሰር አይነቶች አንዱ ነው። እና ኮሎሬክታል ካንሰር ማለት ወይም የትልቁ አንጀት ካንሰር ማለት ካንሰሩ የተከሰተው ትልቁ አንጀት ላይ ወይም ኮለን ላይ እና ሬክተም ከኮለን በታች ያለው ከትልቁ አንጀታችን በታች ያለውን ስትራክቸርን ያካተተ እዛ ላይ የተነሳ ካንሰር ኮሎሬክታል ካንሰር ይባላል ማለት ነው። እና ኮሎሬክታል ካንሰር ምን ያህል እንትን ነው ምን ያህል ብዙ ነው ወይስ ምን ያህል አፌክት እያደረገን ነው ብለን ካልን ከካንሰሮች ውስጥ መዳን የሚችል ግን ሰዎችን በጣም እየገደለ የመጣ ነገር ቢኖር እሱ ነው። እና እሱ ማለት በእኛ ሀገር እንትን ዳታዎች ላይ እንደሚጠቁመው ሶስተኛ ከካንሰር በሽታዎች ሶስተኛ የካንሰር አይነት ከብዛት አንፃር ማለት ነው። እንደዚሁ ከካንሰር ጋር ተያይዞ ባለ ሞት ጋር ከፍተኛ አስተዋጽኦ ያለው ነው። እና አንደኛው የጡት ካንሰር ነው። ሁለተኛው ደግሞ የማህፀን በር ካንሰር ነው። ሶስተኛው ደግሞ ኮሎሬክታል ካንሰር ነው ማለት ነው። ኮሎሬክታል ካንሰር ወንዶች ላይ ማለት ዘ ሞስት ኮመን ኮዝ ኦፍ ካንሰር ነው ወንዶች ላይ ማለት ነው። አጠቃላይ ከካንሰሮች ግን ብረስት ሲኤ ወይም ደግሞ ብረስት ካንሰር የጡት ካንሰር ነው አንደኛው። ስለዚህ ዛሬ ስለ ኮሎሬክታል ካንሰር ወይም ደግሞ ስለ ትልቁ አንጀት ካንሰር ምልክቶቻቸው ምንድነው? በመጀመሪያ ኤፒዲሞሎጂካሊ ምን ያህል ነው ያልን እንደሆነ ከ6 እስከ 9 ሰዎችን ከመቶ ሺህ ሰዎች ውስጥ ከ6 እስከ 9 ያሉትን ሰዎች ያጠቃል። እና ደግሞ እንደነገርኳችሁ ወንዶች ላይ ዘ ሞስት ኮመን ኮዝ ኦፍ ካንሰር ነው። ምልክቶቹ ምንድን ናቸው ካልን ከሰገራ ላይ ደም ማየት ቀይ ደም ሊሆን ይችላል። ወይም ደግሞ ልክ እንደ ከሰል የጠቆረ ሰገራ ሊሆን ይችላል። ያ ማለት የቆየ የደም መድማት በውስጥ የነበረ ሲቆይ ከለሩ ስለሚቀይር ከሰገራ ጋር እየወጣ ማለት ነው። አንዳንዱ ግን ያንንም ከለር ሳይቀይር ቀይ ሆኖ በሰገራ መልክ ሊወጣ ይችላል። ሌላስ ሰውነት ይቀንሳል። ምንም ኤክስፕሌን የሚያደርግ ያንን ሰውነት ስለመቀነሱ የሚገልጽልን ነገር በሌለበት ወይም አንኤክስፕሌንድ የሆነ ዌት ሎስ ይኖራል። ሌላስ በሰገራ አካባቢ ማለት ወይ የሆነ ሰሞን ይቀጥናል ሰገራ የሆነ ተቅማጥ ነገር መጥቶ ይሄዳል። የሆነ ሰሞን ደግሞ ድርቀት ይመጣል። ስለዚህ ድርቀትና ተቅማጥ አንድ ላይ እየተቀላቀሉ የሆነ ሰሞን ተቅማጥ የሆነ ሰሞን ደግሞ ድርቀት 2 ሳምንትና ከዛ በላይ የቆየ ካለ ለሌላ ነገር ሄደን ደም ማነስ ከፍተኛ የሆነ ወይ መካከለኛ የሆነ ደም ማነስ በተለይ እድሜ ከ50 ዓመት በላይ ሆኖ ደም ማነስ ከተገኘ እነዚህ አይነት ምልክቶች ካየን በተጨማሪ ደግሞ በቤተሰብ የትልቁ አንጀት ካንሰር የገጠመው ሰው ካለ እንደዚህ አይነት ምልክቶች ካሉ ምናልባት የትልቁ አንጀት ወይም ከትልቁ አንጀት በታች ያሉትን ስትራክቸር አፌክት ያደረገ የካንሰር አይነት ሊሆን ስለሚችል ወደ ሕክምና አካባቢ ሄዶ መመርመር ያስፈልጋል። መመርመሩ ጥቅሙ በጊዜ ከተገኘ መዳን የሚችለው አይነት በተለይ ስቴጅ 1 እና ስቴጅ 2 ከስቴጅ 1 እስከ ስቴጅ 2 ያለው ከሆነ በጊዜ ከተደረሰበት የመዳን እድሉ ከፍተኛ ነው። ወይም 5 ዓመት የመኖር እድሉ
ፐርሰንቱ ከፍተኛ ነው። ስለዚህ እነዚህ ምልክቶች ባየን ጊዜ ወደ ሕክምና አካባቢ እንምጣ እላለሁ። አጋላጭ ነገሮች አሉት ወይ? አዎ አሉት። ስለዚህ በሌላኛው ቪዲዮ እንዳይረዝም በሌላኛው ቪዲዮ ላይ አጋላጭ ነገሮቹ ምንድናቸው፣ ምን ብናረግ ነው የምንከላከለው የሚለውን ይዤ እመጣለሁ። አመሰግናለሁ። ባይ